እችን ጫት ሰጠኝ። ወደ ቤቴ ልግባ ብዬ ገባሁ። ትንሽ ነፈስ ሳደር ጫማውን ገብቷል። ብቻዬን ዘብዝፎኝ አሁን ይህ ሌሊቱን ሙሉ ስጨነቅ ነው ማለት ነው። ሂድ ይለኛል እኮ ይሄድና አናግሬ ልመለስ በይዟ ላይ ልደቅና ቁልፉን ሰጥቻ ልመለስ ይላሉ። ግን እምቢ ስለም ብትልሽ ነው እዚህ ሀገር ችግር ነው። የገዛ ሚስት ታስገድላለች። ካለች ችግር ነው። ጫማዬን ጨርሻለሁ። እግዚአብሔር ቀመጥ ይሄን ልብሴ ይጣ የጌታ ማርያም ታውቃለች። የልብን አዋቂ ሰደው እግዚአብሔር ሰጠ፣ እግዚአብሔር ነሳ። ያው እዮብ ያ ሁሉ ልጆቹ ሲያልቅ እኮ እገሌ ሞተ እነገሌ ያለቁ ብለው ሲነግሩት አፈር ነበር ሊያው ላይ ይነሰንስ ነበር። አንቺ አትታደግኝም ግሬዳ ችግር ነው። ከልጅነት እስከ እውቀት እየለፋን ነው የሚያቀጥለው የሚያቀጥለው አረብ ሀገር እኮ ነው በድል አረብ ሀገር ነው ያሉት ይታፈሳል ገንዘብ አረብ ሀገር ገንዘብ ይታፈሳል። በፊት ነው እኮ አታውቅም ምን ይሁን ግን እንደዚህ አይቆሽሽም። ሶስት ወር ምናምንና ሶስት ወር ዝም ብላ ተቀምጣ አርፋ ኧረ አይሆንም። ሶስት ወር ለብቻዋ ሴቷ ወንድ እኛ እናቀረብልን ወራ ይቻላል። ወንድ እኮ ብዙ ነገር ነው የሚጠይቀው። ምን ሆና ነው አልፈልግም የምትለው? ነፈስነቱ ይስጠኝ የምትለው ለምን ለማን እንናገር? እንደዚህ እህልም አንበላ ከ7 እስከ 82 ኪሎ 62 መሞት ይሻላል።
እመጣለሁ ብሎ ነበር። እንዴት ለዛሬ ነበር ቀጠሯችን፣ እንዴት ሳይመጣ ቀረ? ድንገት መኪናው በእኔ ስም ስላልተሰማ ነበር። እሱን ነገር ታዲያ መኪናው በእኔ ስም ካልሆነ ደግሞ ችግር ነው። ደውዬ ልጠራው እንዴ? አይ ተደወልኩለት እንኳን ጓደኛ ስለሆኑ ለእሱ መንገብ አይቀርም። ከዚህ በኋላ ደግሞ መፈራራቱ ስለማይቀር መኪናው በእኔ ስም ነው። ለልጆቹ ነው። ዞሮ ዞሮ በእኔ ስም ሆነ ተጠቃሚ ነው እንጂ ተጎጂ አይሆንም። ስለዚህ ዝም ብዬ መጠበቅ አለብኝ እስከ ነገ አየዋለሁ። ለነሳና ለልጅ ነገራት መስራት አስበታተም ልብስ አለኝ። ምንድን ነው የዚህ ያልባት የፈለገችውን በቃ አሁን ማታ ተዝረከረክን። እኔ አሁን ምንድን ነው ማድረግ የሚገባኝ? አብረህ እኮ ነውረህ መለያየት ይከብዳል። ምንድን ነው ማድረግ የሚገባኝ አሁን? እኔ በራሴ ጭንቅላት ለምን አለ እገሌ እንደዚህ ያለኝ የሚል ከሆነ ከፍተኛ ችግር ነው፣ ከፍተኛ ችግር። እንዴ እኔ ምን አገባኝ? የፈለጉትን ይበሉ። ማድረግ የሚገባኝ ነገር ምንድን ነው? ሄጄ አሁን ማናገር የሚገባኝ ነገር እሷን መኪናውንም ትውሰደው። ለወንድ አይደለም ለምን ለሴጣን አሰጠው? እኔ ምን ይመለከተኛል? እናቴ ልብሴን ልልበስና ቀጥ ብዬ ሄጄ አናግራታለሁ። እዛ እኮ በእንትን ነበር ጥርሴን ብሎ የምፍቀው በቡሩሽ። የለም አሁን ቡሩሽም የለም። በቀሳላ ነበር ልብስ ማጥበው። ይኸው እንደተዘፈዘፈ እንግዲህ ተቀምጧል። እንዴት ነው እኔ ይቅርታ ብዬ ትውሰደው ንብረቱን? ሰጪ ፈጣሪ ነው። በቃ እምነት አንድ ሲሆን ጥሩ ነው። በቃ ካላ እጃ አናግሬያት እመጣለሁ። እኔ ምን አገባኝ? ኧረ በስመ አብ ለብቻማ መሄድ ያስፈራል። ኧረ በስመ አብ አሁን ልጁ ትታረቃላችሁ ብሎ አሁን ሄጄ ራሴ ይገኛል ራሳቸው ቢያማክሩ ይሻላል። ራሱ ልጁ ያኔ ልጅ እሱ ራሱ ይሄ ጨርስ ሄጄ ቱሳለ በቀንበት ቱሳለ ጉዳሙ ነገር ቱሳለ ስራ ነው ይሰራልኛል። ገንዘብ ልጆቼ ናቸው። አብራም የተሰደደች ነች። ምን ይሰራልኛል ገንዘብ? መስማ